ሰላም ሰላም ውድ ተመልካቾቻችን፣ ዛሬ ደግሞ እጅግ በጣም በቅናሽ ዋጋ የሚሸጥ ቆንጆ ቤት ይዤ መጥቻለሁ። ውድ ተመልካቾቻችን፣ ይህ ቤት በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ሰፈሩም የለማ እጅግ በጣም ለመኖሪያ ምቹ የሆነ ቤት ነው። ውድ ተመልካቾቻችን፣ ይህ ቤት የሚገኘው በሰሚት አካባቢ ነው። 220 ካሬ ላይ የተሰራ እጅግ በጣም ግዙፍ ሆኖ የሆነው ቤት እንግዲህ ይሄ ቤት ለሽያጭ ቀርበዋል። ውድ ተመልካቾቻችን፣ ስለዚህ ቤት መረጃ እስከ መጨረሻ የምናስቃኛችሁ ይሆናል። ተከታተሉም። ውድ ተመልካቾቻችን እንግዲህ ይህ ቤት 5 መኪና ማቆም የሚችል ፓርኪንግ ያለው ግቢው በግሪን የተሸፈነ እጅግ በጣም ዘመናዊ ሆኖ እየተሰራ ቤት ነው። ውድ የላይ ፕሮፐርቲ ቤተሰቦች እንግዲህ ይህ ቤት ራሱን የቻለ ቆጣሪም አለው። እጅግ በጣም ቆንጆና ዘመናዊ ያደርጋል። ስሪቬዝ ቆጣሪን አለው። እንግዲህ 10 መኝታ ቤቶች አሉት። 3 ሳሎን አለው። ከታች ሚሊ ሳሎን አለው። አንደኛ ፎቅ ላይ በጣም ትልቅ እና ሰፊ የሆነው ሳሎን አለው። አራተኛ ፎቅ ላይም ደግሞ እንደዚሁ ሚኒ ሳሎን አለው። እንደሚታዩት ይሄ ቤት ቤዝመንትም አለው፣ ግራውንድ አለው ማለት ነው። 3 ኪችኖች አሉት። ኦፕን ኪችን፣ 2 ክሎዝድ ኪችኖች አሉት። እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ነው። ውድ ተመልካቾቻችን የሚገኘው በሰሜት አትሌቶች መንደር ተብሎ በሚጠራበት ሰፈር አካባቢ ነው። እዚህ ዓለም ዳርቻ ያላችሁት በሙሉ ውድ ተመልካቾቻችን እንግዲህ ይህን ቤት መግዛት የምትፈልጉ ካላችሁ እንግዲህ መደወል ብቻ ነው የሚጠበቅባችሁ። ስልካችን ሊንኩ ላይ እናስቀምጣለን። ሊንኩ ላይ በምናስቀምጠው ስልክ ደውሉልን ማለት ነው። እንደሚታዩት እንግዲህ ውብ ሆኖ የተሰራ እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ነው። በዚህ ሰዓት የምንገኘው ቤዝመንት ውስጥ ነው። ቤዝመንቱ ይሄን ይመስላል። እንዲህ ጥድት ብሎ የተሰራ እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን ተመልሰን መጣን። ቻችን የዚህ ቤት ዋጋ በተመለከተ ደግሞ እጅግ በቅናሽ ዋጋ የሚሸጥ ቤት ነው። ውድ ላይ ፕሮፐርቲ ቤተሰቦች እንግዲህ 40 ሚሊዮን ብር ጥሪ ተደርጎለታል።
200 ካሬ ላይ የተሰራ እጅግ በጣም ቆንጆና ዘመናዊ የሆነው ቤት ነው። እንግዲህ ትክክለኛና እንግዲህ እውነተኛ ገዢ ከመጣ ባለቤቶቹ ተደራድረው መሸጥ ይፈልጋሉ። እንግዲህ ትክክለኛና ወሳኝ ገዢ ከሆናችሁ በስልክ መስመራችን 0911689665 ላይ ሃሎ በሉን። ላይ ፕሮፐርቲ አለው ይላችኋል። የምትፈልጉትን ቤት መግዛት ትችላላችሁ። ውድ የአገሬ ሰዎች እንደዚሁም ደግሞ ቤት ለመሸጥ የምትፈልጉ ወገኖቻችን እንግዲህ እናንተ በምትፈልጉበት እና በሚታስቡ ልክ በዚህ ቻናል ከደወላችሁ ይሸጥላችኋል ማለት ነው። እንግዲህ ይደውሉልን 0911689665 ላይ ደውሉልን። የምትፈልጉትን አገልግሎት ማግኘት ትችላላችሁ። ውድ ተመልካቾቻችን እንግዲህ ይህንና እነዚህን የመሳሰሉት ቤቶችን በየቀኑ ይዘን ስለምንመጣ ቻናላችን ሰብስክራይብ አድርጋችሁ እንድትቀላቀሉ ላይ ፕሮፐርቲ በዚሁ ይጋብዛችኋል። ውድ ተመልካቾቻችን እንግዲህ እጅግ በጣም ቆንጆና ዘመናዊ ቤቶችን በየቀኑ ማታ 11 ሰዓት እስከ 1 ሰዓት ይጠብቁን። በየቀኑ ይዘን እንመጣለን። ተመልሰን መጣን። ውድ ተመልካቾቻችን እንግዲህ ይህ ቤት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ግን ይህ ቤት በጣም በአስቸኳይ መሸጥ ይፈልጋሉ። ባለቤቶቹ ብር ስለፈለጉ ማለት ነው። 40 ሚሊዮን ብር ጥሪ ነው። እንግዲህ ይህን ቤት የፈለጋችሁትና ይህን ቤት የወደዳችሁ ሰዎች ይደውሉልን፣ እናገናኛችኋለን። እጅግ በጣም ቆንጆና ዘመናዊ የሆነው ቤት ነው። ውድ ተመልካቾቻችን 200 ካሬ ላይ የተሰራ እጅግ በጣም ቆንጆ ቤት ከእያንዳንዱ መኝታ ቤት ውስጥ ቁም ሳጥንና ሻወር ሽንት ቤት አለው። እንደሚታዩት በጣም ቆንጆ ሆኖ የተሰራ ቤት ነው። እንግዲህ ውድ ተመልካቾቻችን ይኸው እንደሚታዩት ይሄ ትራስ ነው። ትራስ ላይ እንገኛለን። ቆንጆ የሆነ ትራስ ነው ይሄ። በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን ሰፈሩም ደግሞ እጅግ በጣም የለማ ሰፈር ነው። ሰሚት አትሌቶችን መንደር አካባቢ ነው የምንገኘው። ውድ የላይ ፕሮፐርቲ ቤተሰቦች ቻናላችን ሰብስክራይብ በማድረግ ልምድ ሆንባችሁ። እንግዲህ በየቀኑና በየጊዜው ደግሞ አዳዲስ ነገር ይዘን ስለምንመጣ በዚሁ እንድትከታተሉ